ሰላም አለይኩም ወራህመቱላሂ ወበረካቱ። ውድ ተመልካቾች እንዴት ናችሁ? ደህና ናችሁ ወይ? ዛሬ ደግሞ እኛ ቤት የሚሰራው ወፍ ነው የሚሰራው። ላኢላሀ ኢለላህ አንቺ አይኗ ወፍ ነው የሚሰራው እና እነኛ አረቦች ማይበሉ ነገር የለም። ላኢላሀ ኢለላህ እና አሁን እየታጠበች ነው። በደንብ ነው የምትታጠበው። ምናምን ተጨምሮ ጥብ ትደረጋለች። ወፎች ውስጥ የሚገባው ሩዝ ነው ማለት ነው። ወፎች ውስጥ የሚገባው ሩዝ እንደዚህ ዘይትና በፈሰለ ሶል እንደዚህ ጥብስ ይደረጋል። ከዛ ላሩዙ ደግሞ ይሄ ደግሞ በላሊጥ በዘይት ትንሽ ይጠበሳል። ከዛ ሩዝ ምስሪ ይጨመርበታል ይሰራል ማለት ነው። አሁን ደግሞ በላሊጥ እየተጠበሰ ነው። መጨረሻ ሩዝ ምስሪ ይጨመርበታል። እንደዚህ ነው የሚሰራው። ይሄን ነገር ቡኒ ሲሆን ሩዝ እንጨምራለን ማለት ነው። በዚህ መልኩ ሩዛችን ጨምረናል ማለት ነው። እንደዚህ እንቀላቅላለን። እንቀላቅለን መጨረሻ ውሃ እንጨምራለን ማለት ነው። በዚህ መልኩ አጥበን አዘጋጅተን ጨርሰናል። አሁን ደግሞ ቅድም ያዘጋጀነውን ሩዝ ማለት ነው ይሄኛው ሩዝ ውስጡ ላይ ልናረግ ነው ማለት ነው። ውስጡ ላይ እናረጋለን። እንዴት እንደሚደረግ ደግሞ እናሳያቸዋለን ማለት ነው። እንደዚህ ውስጡን እናረግና እዚህ ጋር አንገቱም ላይ ይገባል ማለት ነው። አንገቷም ላይ ሁለቱም ቦታ ነው እና ደግሞ ቆዳው ራሱ ተነስቶ ከጎን ጎን ይደረጋል ማለት ነው። በኋላ እንደዚህ ይታሰራል። እንደዚህ ተቀዶ እንደዚህ ይዘጋል ማለት ነው። እንደዚህ ዘግተን ጨርሰናል። በዚህ መልኩ ማለት ነው። ይኸው በዚህ መልኩ ታስሮ ተዘጋጅተዋል ማለት ነው። ከዛ ውሃ ላይ ይጨመርና ገንፈል ይደረጋል። ገንፈል ተደርጎ ፍሮን ላይ ይገባል ማለት ነው። ውሃ ላይ ገብተዋል ማለት ነው። ውሃ ላይ ገብተዋል፣ ይንተከተካል።